ስለዚህ አስራትን ስንከፍል አስራት ጥቅሙ ለእኛ ነው። አስራት የእግዚአብሔር ነው። መጨረሻ አንድ ብላቴና የተናገረው የመጨረሻ ልጁ የተናገረው ጥቅስ ጋር ይገናኛል፣ ይዛመዳል ይሄ ክፍልና ዛሬ ስለ አስራት እንዳስተምር ጌታ ውስጥን አሳስቧል። ስለ አስራት ለማስተማር ውስጤ መንፈስን ፈቅዷል። ስለዚህ ዛሬ የምንማረው ስለ አስራት ነው። የትምህርት ርዕስ አስራትን የመክፈል ግዴታ የምን አስራትን የመክፈል ግዴታ። እስቲ አስራትን የመክፈል ግዴታ ብሉ። እስቲ ሁሉ ሰው አንድ ቤቱ ያውራ። አስራት የመክፈል ግዴታ ብሉ። አስራት ምንድን ነው? አስራት ምንድን ነው ካለ አስራት ከአስር አንድ ለእግዚአብሔር የምንሰጠው ነገር ነው። አስራት የእግዚአብሔር ነው። አስራት መቼ ነው የተጀመረው ካላችሁ አስራት የተጀመረው ትእዛዝ ከመሰጠቱ በፊት ወይም የሙሴ ሕግ ከመሰጠቱ በፊት በአብርሃም ዘመን ነው አስራት የተጀመረው። አስራት የተጀመረው በአብርሃም ዘመን ነው። በአብርሃም ጊዜ ነው አስራት የተጀመረው። እግዚአብሔር በሲና ላይ አስርቱን ትእዛዝ ለሙሴ ከመስጠቱ በፊት ነው እግዚአብሔር አስራትን ያሳስበው ወይም አስራትን ያሳወቀው ማለት ነው። ስለዚህ አስራትን ካገኘው ነገር ሁሉ አብርሃም ለመልከ ጸደቅ ሰጠው ይላል። መልከ ጸደቅ ሰጠው ይላል። መልከ ጸደቅ አባቱ አይታወቅም፣ እናቱ አይታወቅም፣ ዘር ግንዱ አይታወቅም ይላል እዛ ቦታ ላይ ዕብራውያን ጻፉ ነው ይናገራል። ግን መልከ ጸደቅ መልአክ ነው ዋናው እሱ ነው። መልከ ጸደቅ ዘር ባይጠቀስም መልከ ጸደቅ ሰው እንደሆነ ነው ያው መልከ ጸደቅ ሰው ነውና ስለዚህ አብርሃም ካገኘው ነገር ሁሉ አስራትን ለመልከ ጸደቅ ሰጠው ይላል። ስለዚህ በብሉይ ኪዳን ላይ አስራት ትልቅ ስፍራ ትልቅ ቦታ ያለው ስለሆነ ስለ አስራት በደንብ ማወቅ ያስፈልገናል። አስራትን ለማስተማር ዛሬ የፈለኩት አንዳንዶቻችን ስለ አስራት በደንብ እናውቃለን፣ በደንብ እንረዳለን። እያወቀን ግን በስጋ የተሸነፈን ሰዎች አለን። አንዳንዶቻችን ደግሞ ስለ አስራት ምንነቱ የማናውቁ ሰዎች እንኖራለን። አስራትን በመክፈል ምክንያት የሚመጣውን በረከትና አስራትን ባለመክፈል ምክንያት የሚደርስብን ጉዳት የማናውቅ ሰዎች ልንኖር እንችላለን። ስለዚህ ሌላው ደግሞ ሶስተኛው አስራትን እየከፈሉ ያሉ ሰዎች በታማኝነት ይህንን እየከፈሉ እንዲቀጥሉ ለማበረታታት ነው ዛሬ ይህንን ትምህርት የማስተምረው። እግዚአብሔር ስም ለዘላለም ብሩክ ይሁን። ጌታ ይባረክ። አስራት በደንብ ማወቅ የሚገባን ጉዳይ ነው። ከእግዚአብሔር የተሰጠን ትእዛዝ ነው። ከእግዚአብሔር የተሰጠን ሕግ ነው አስራት። ስለዚህ ብዙዎቻችን ለአስራት ብዙ ትኩረት ላንሰጥ እንችላለን። ብዙ ግንዛቤም ላይኖረን ይችላል። ለአንዳንዶቻችን አስራትን አስራት አሁን በዘሌዋውያን መጽሐፍ ላይ እንደተመለከትነው እግዚአብሔር አስራት የኔ ነው አለ። አስራት የኔ ነው፣ አስራት ወደ እኔ ወደ ጎተራዬ አስገቡ እያለ እግዚአብሔር ሲናገር ነበርና አስራትን ከምንድን ነው መክፈል ያለብን? አስራትን ከምንድን ነው ማውጣት ያለብን? አስራት ከምንድን ነው መውጣት ያለበት? አስራትን ከዘዳግም ምዕራፍ 14 ቁጥር 22 እስከ 29 ድረስ ያለም ማንበብ ትችላላችሁ። ዘዳግም 14 22 እስከ 29 በራሳችሁ ጊዜ አንብቡ። እግዚአብሔር ደግሞ በዘኍልቍ ምዕራፍ 18 ላይ ስናየው ከሰው መካከል ከእንስሳ መካከል ከተለያዩ ፍሬ መካከል ከተለያዩ ከአታክልት መካከል ሁሉ እግዚአብሔር አስራትን እንደሚፈልግ መጽሐፍ ቅዱስ በዘሌዋውያን በዘኍልቍ ላይ እንመለከታለን። አስራት ከእስራኤል ልጆች መካከል ሌዋውያን ለኔ አስራት ናቸው አለ እግዚአብሔር። ሌዋውያን ከእስራኤል ልጆች መካከል ሌዊ ለኔ አስራት ነው። ስለዚህ ሌዊ ለኔ ነው። ለእናንተ ኃጢአት እንዳይሆንባችሁ ሌዋውያን ቤተ መቅደስን እንዲያገለግሉ ሌዊ ለኔ ነው። ሌዊ ለኔ ለይቻለሁ። ስለዚህ ሌዊ ለኔ አስራት ነው አለ። ሌዊም ደግሞ አስራት ሆኖ ከአስራታቸው ደግሞ አስራት ያወጣሉ ሌዋውያን ማለት ነው። አስራት በብሉይ ኪዳን ዘመን ለሌዊ የሚሰጥ ነው። ሌዋውያን ለእግዚአብሔር የተሰጡ ናቸው። ሰዎች ደግሞ ከተለያየ ነገር ከእንስሳ፣ ከከብት፣ ከፍራፍሬ፣ ከአታክልት የሚያወጡት የተለያዩ ነገሮች ለሌዊ ይሰጣሉ። ሌዊም ደግሞ ይህንን ከተቀበሉ በኋላ ከእንስሳ ከተቀበሉት ነገር ደግሞ ለእግዚአብሔር አስራት እንደሚያወጡ መጽሐፍ ቅዱስ ይነግረናል። የአምላካችን የእግዚአብሔር ስም ለዘላለም ብሩክ ይሁን። አስራት ምንድን ነው ካለ አስራት ለጌታ የተለየ የተቀደሰ የማይነካ ጉዳይ ነው። አስራት ዘሌዋውያን 27:30 ላይ ይችላል። አስራት ማንም ጣልቃ
ጣልቃ ሊገባበት የማይችለው ለእግዚአብሔር የተለየ ለእግዚአብሔር የተቀደሰ የእግዚአብሔር ነው። አጠገብ ያለ ሰውን ጨብጥና አስራት በሉት። በደንብ በሉት። አስራት በሉት። ያንተ ሳይሆን የእግዚአብሔር ነው። አስራት የእግዚአብሔር ነው፣ የኛ አይደለም። አስራት የእግዚአብሔር ነው። ለእግዚአብሔር የተለየ ነው። ለእግዚአብሔር የተቀደሰ ነው። እግዚአብሔር አስራትን ይፈልጋለሁ ብሏል። እግዚአብሔር ስሙ ለዘላለም ብሩክ ይሁን። ማንም ጣልቃ ሊገባው የማይችለው ለጌታ የተለየ ነው። አስራት ለመክፈል ተቸገርንም ታመንም በተለያየ ጉዳይ ውስጥ ገባንም አስራታችን ለራሳችን ልናደርገው አንችልም። አስራት ለእግዚአብሔር ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ሌላው አስራት ደግሞ ለራሳችን ካደረግን ወይም ለራሳችን ከፈለግን አስራትን ለራሳችን ከበደርን አምስተኛው እጅ ይጨምርበት ይላል። አምስተኛው እጅ አስራት ለራሳችን ከበደርን አስራትን ለራሳችን ካደረገ አምስተኛው እጁ ጨምሮበት ያምጣ ይላል። ለምሳሌ አስራት የምንከፍለው 1000 ከሆነ 1000 በራሳችን ካስገባን ለራሳችን ከተጠቀመ አምስተኛው እጅ ካለ በአንዱ ሺው ላይ 5ቱን ጨምሮ 6000 ያምጣ ነው። አስራት ከባድ ጉዳይ ነው። ስለዚህ አስራት ከሕግ ከባድነት አለው ማለት ነው። ሰው ሁሉ እየሰማኝ ነው? እየሰማችሁ ነው? ከባድ ጉዳይ ነው። ስለዚህ አምስተኛው እጅ ይጨምርበት ይላል። አስራትን ስንከፍል አስራትን መክፈል ብቻ ሳይሆን ምን ያህል ለእግዚአብሔር እንደምንታዘዝ፣ ምን ያህል ለእግዚአብሔር እንደምንፈራ፣ ምን ያህል ለእግዚአብሔር እንደምንገዛ ለማሳየት ጭምር ነው። አስራትን የምንከፍለው መክፈል ብቻ አይደለም። ምን ያህል ነው ለእግዚአብሔር የምንገዛው? ምን ያህል ነው ለእግዚአብሔር የምንታዘዘው? ምን ያህል ነው እግዚአብሔር የምንፈራው? ስለዚህ አስራት በጣም ከባድ ጉዳይ ነው። ዝም ብለን እንደ ቀላል የምናይበት ጉዳይ አይደለም አስራት። ስለዚህ አስራትን ለእግዚአብሔር ቤት እንድናመጣ ለእግዚአብሔር እንድንሰጠው በታማኝነት እንድንከፍለው እግዚአብሔር ይፈልጋል። እግዚአብሔር ጸጋው ያብዛል። አስራት ትእዛዝ ነው። እግዚአብሔር የሰጠን ትእዛዝ ነው። የእግዚአብሔርን ትእዛዝ ባለመፈጸም ወይ የእግዚአብሔርን ትእዛዝ አለመፈጸም እግዚአብሔርን አለመታዘዝ ነው። አስራትን አለመክፈል፣ ትእዛዙን አለመፈጸም፣ አለመታዘዝ ነው። እግዚአብሔርን አለመታዘዝ ደግሞ ኃጢአት ነው። ኃጢአት ደግሞ አመፅ ነው። አመፅ ደግሞ መጽሐፍ ቅዱስ ላይ እንደምናየው ጣዖትን እንደማምለክ ነው። አመፅ ጣዖትን ማምለክ ደግሞ እግዚአብሔርን መንግሥት አያስወርሰን። እግዚአብሔር ጸጋውን ያብዛል። እግዚአብሔር ጸጋውን ያብዛል። ጌታ ጸጋውን ያብዛል። የአምላካችን የእግዚአብሔር ስም ለዘላለም ብሩክ ይሁን። አስራት ከበድ ያለ ጉዳይ ስጦታ በመስዋዕት የተለየ ጉዳይ ነው። መስዋዕት እንድንከፍለው ወይም መስዋዕትን እንድንሰጠው ታዘናል። መስዋዕት ለተቸገረ ሰው ወይም ለደሃ ሰው ለተቸገረ ሰው የምንሰጠው ጉዳይ ነው። መስዋዕት መባ ደግሞ አሁን ለእግዚአብሔር እንደ መስዋዕት ለእግዚአብሔር የምንሰጠው ጉዳይ ነው። መባ በኩራት ደግሞ ካለን ነገር የመጀመሪያው ደሞዝም ይሁን በግ ወንዳም ይሁን ላም ወንዳም የመጀመሪያው ነገር ለእግዚአብሔር የምንሰጠው ነው። በኩራት ሲለት ደግሞ በፈቃደኝነት ከእግዚአብሔር ጋር ኪዳን የሚገባው ጉዳይ ነው። ስለ ለምሳሌ ሐና ስላለች አይደል? ሐና ተሳለች። መጀመሪያ የሚወለደው ልጅ ለበግ እሰጣለሁ ለአንተ እሰጣለሁ አለች። ሳሙኤልን ለእግዚአብሔር ሰጠች። ደግሞ ዮፍታሔ የሚባል ሰው አላወቀም። ብቻ ጦርነቱን አሸንፈ ሲመጣ በመጀመሪያ በፊት ላይ የሚገኘው ለአንተ እሰዋለሁ ብሎ ተሳለ። ስለዚህ ልጅቱ እሱ ከጦርነቱ አሸንፎ ሲመጣ ያደለቀች ወጣች። ልጅ አዋልሽ ብሎ በቃ ለእግዚአብሔር አንድ ጊዜ ቃል ብቻ ተስያለሁ ለእግዚአብሔር የተሳልከውን ፈጽም ብላ ድንግል ነበረች። ስለዚህ ስንት ወር? 1 ወር 7 ቀን ምናምን ሄዳ 30 ቀን ስለዚህ ጓደኞቿ ጋር ሄዳ ተጫውታ ምን ብላ በቃች። ከዛ በኋላ ሲለቱን ፈጸመ ለእግዚአብሔር። ስለዚህ ይሄ ሲለቱን ደግሞ ሰው ከመቻሉ በፊት በጣም ማስተዋል አለበት፣ ማገናዘብ አለበት ያለሳል። ስለዚህ ሲለቱን ስንት እንችላለን፣ ግን በደንብ ተረተን አውቀን ነው ስለት እግዚአብሔር ስለሚፈልግ ከእግዚአብሔር ጋር ኪዳን ስለሚገባ። ስጦታ የሚባለው ነገር ደግሞ ስጦታ ለእግዚአብሔር ልንሰጥ እንችላለን፣ ለሰው ልንሰጥ እንችላለን። ስጦታ አንዳንድ ጊዜ ስጦታ ስንሰጥ ከአስራት ጋር ልናካክለው እንችላለን። ስጦታ የተለየ ነው። ወደን ፈቅደን የምንሰጠው ነገር ነው ስጦታ። ስለዚህ ስጦታ ለሰው እንሰጣለን፣ ለእግዚአብሔር እንሰጣለን። ስጦታ ስንሰጥ ግን በጎ ነገር የተሻለው ነገር ለሰው ቢሆን ለእግዚአብሔር መስጠት አለብን። ስጦታ ይሄ ነው።
ግን አስራት ከነዚህ ሁሉ ከበድ ያለ ጉዳይ ነው አስራት እና ያለን ሄደን እስቲ የአስራቱን ክብረት ምን ያህል ከባድ እንደሆነ እና ያለና አስራትን መክፈል እግዚአብሔር ቃል ስለሚያዘን አስራትን ባለ መክፈል ወይም አስራትን ባለ መስጠት ምንድነው ጉዳቱ? ምንድነው አደጋው? አስራትን ሲከፍል ደግሞ ጥቅሙ ምንድነው የሚለው ታች ላይ ያለው በረከቱ ለኛ ነው። እኛ አስራት ከፈለንም አልከፈልንም እግዚአብሔር የሚቆጣው ነገር የለም። ይሄ መጽሐፍ ላይ ስንመለከት ጻድቅ ሰው ማንን ይላል? ይወስናል። ጻድቅ ሰው ራሱን ይላል። ከጸደቀ በእግዚአብሔር ፊት በትክክል ከተመላለሰ እግዚአብሔርን ካገለገለን ጥቅሙ ለኛ ነው። ጥቅሙ ለኔ ነው። እስቲ ጥቅሙ ለኔ ነው። እግዚአብሔርን ተፈጥሮ ሁሉ ያገለግለዋል። ተፈጥሮ ሁሉ ያመልካል። እኛ ብናመልከው ጥቅሙ ለኛ ነው። ተጠቃሚዎች እኛ ነን። በጽድቅና በቅድስና በእግዚአብሔር ፊት ከኖረን በዚህ ምድር ላይ እግዚአብሔር ይባርከናል። በሰማይ ደግሞ ስፍራ አለን፣ አክሊል አለን፣ ቦታ አለን። በሰማይ ባናገለግል ጉዳቱ ለኛ ነው። አንዳንድ ጊዜ ሰዎች ከሰዎች ጋር ተናግረን ከሰዎች ጋር ተጣልተን ወይም ከቤተክርስቲያን መሪዎች ጋር ተጣልተን አናገለግልም እንላለን። አገልግሎትን ልናቆመው እንችላለን። የምናገለግለው እግዚአብሔር ነው። እስቲ የምታገለግለው እግዚአብሔርን ነው በሉት። አንዳንድ ጊዜ ሰዎች በቤተክርስቲያን መሪዎች ጋር ተጣልተው ወይ ከወንጌላውያን ከፓስተሮች ጋር ተጣልተው አስራታቸውን ሌላ ቦታ ይሰጣሉ፣ ወይ ወደ ክፍለ ሀገር ይልካሉ፣ ወይ ወደ ሌላ ቦታ ብቻ መጥፋቱን ክፋ ለዚህ ቦታ አስገቡ። እሱንም ሀሳብ አነሳለሁ። ግን ተጠቃሚዎች እኛ ነን። እግዚአብሔርን ስናገለግል ተጠቃሚዎች እኛ ነን። ባናገለግል አስራትን በታማኝነት ባንከፍል ተጎጂዎች ደግሞ እኛ ነን። ስለዚህ የእግዚአብሔርን ትእዛዝ በታማኝነት እንድንፈጽመው ዘንድ እግዚአብሔር ጸጋውን ያብዛል። እግዚአብሔር ይርዳል። አስራት የምንከፍልበት ምክንያት ምንድን ነው? ለምንድን ነው አስራትን የምንከፍለው? ምክንያቱ እሱ ምንድን ነው ስንል እግዚአብሔር ባለውለታችን ስለሆነ አስራታችንን እንከፍላለን። የተቀበልነው ነገር ሁሉ የእግዚአብሔር ነው። እስቲ ከእግዚአብሔር ተቀብያለሁ ብሎ እኛ ያመጣነው አንድም ነገር የለም፣ ምንም ነገር የለም። የተቀበልነው ሁሉ ከእግዚአብሔር ነው የተቀበልነው። ከእግዚአብሔር ተቀብለን እግዚአብሔር እኮ አቅማችን ስለሚያውቅ ጥቂቱ ነው የሚጠይቀን። ከአስር አንድ ባጠገብ ያለ ሰው ጨብጥ እስቲ ጨብጡት። በአስራት በሉት፣ ታማኝ ሁኑ በሉት። እግዚአብሔር እኮ ከአስር አንድ ነው የሚጠይቀን። ከመቶ ብር 10 ብር፣ ከሺህ ብር 100 ብር። እግዚአብሔር ይፈውሰን። አስራት ባልከፍል የምትል አይደለምና አስራት በታማኝነት እከፍላለሁ እና እየከፈሉ ግን አንድ ወር ተቸገርኩና በጣም በችግር ውስጥ ነበረ። አንድ ወር አልከፈልኩም። አሁን በእናንተ ፊት እግዚአብሔር ፊት ቀርቦ አልዋሽም። አንድ ወር አልከፈልኩምና እስካሁን ድረስ መስመር አልያዝኩም። አስራት ባልከፍል በቃ በተለያየ መንገድ ይናወጣል። ወንዶች ይታመቁ የሆነ ነገር ይሆናል። ብቻ የሆነ ነገር ይሆናል። በጠቀም ያለ ሰው ጨብጥና አስራትን በታማኝነት ከፋል ይበሉ። በረከቱ ላንተ ነው። እግዚአብሔር ጻድቅ እግዚአብሔር ነው። ከአስር አንድ ብዙ ብንጠይቅስ ግማሹ ብንጠይቅስ ከአስር አንድ ከመቶ ሺህ ብር 1,000 ብር ማለት 10 ሺህ ብር ከ10 ሺህ ብር 1 ሺህ ብር ነው እግዚአብሔር የሚጠይቀን። ከዛሬ በኋላ እንከፍላለን። ትከፍላላችሁ? ቃል ትከፍላላችሁ? እኛ ነው በረከቱ። ስለዚህ እግዚአብሔር ባለውለታችን ያለን ነገር ሁሉ ባለቤት እርሱ ስለሆነ ከራሳችንም ጭምር ባለቤት እርሱ ነው። ልጅ ቢሆን ስጦታ ቢሆን ገንዘብ ቢሆን ቤት ቢሆን በከራይ የተቸገራችሁ በራሳችሁ ቤት ያገኛችሁ ሰዎች ናችሁ። በዚህ መካከል እያንዳንዱ ነገር ራሳችን ጭምር የእግዚአብሔር ነው። ስለዚህ ያለን ነገር ሁሉ እግዚአብሔር ባለውለታ ስለሆነ እንከፍላለን። ለሰጠን ለስጋዊ ፈውስ ለመንፈሳዊ በረከቶች ምላሽ ስለሆነ ስጋችንም ተፈውሷል። ስጋችን ስለ ስጋችን ፈውስ ስለ መንፈሳዊ በረከት ሰዎች ተቀበስ ብዙ ነው ያሉት። ቢያንስ እኮ ምንም ባይኖር እንኳን መንፈሳዊ በረከት አላችሁ። በዚህ ተረጋግታችሁ የእግዚአብሔርን ቃል ትሰማላችሁ። እግዚአብሔርና አንዳንዶቻችሁ ደግሞ ጸጋ ሰጥቷችኋል። ለሌላው የሚተርፍ ነገር እግዚአብሔር ለሌላ ሰው የሚተርፍ ነገር የሰጠ ሰው አለ። በሱ ባለ ማለት ለሌላው የሚተርፍ ነገር ለሌላ ሰጥቷል። ያው ለሌላ ተጠቅመን ለራሳችሁ እግዚአብሔር በሰማያዊ በረከት ባይሆናል ለሌላው የሚተርፍ ሰዎች ነን። በዚህ ተቀምጠን ተረጋግተን የእግዚአብሔርን ቃል መስማት ራሱ ቀላል ነገር ነው። ብዙ ሰዎች በዚህ ጊዜ በዚህ ሁኔታ ላይ ተቀበስ ብለው ተጨንቀው
ወድቀው ተስፋ ቆርጠው ባሉበት ላይ እናንተ ግን ተረጋግታችሁ እግዚአብሔር ቃል እየሰማችሁ ነው። ይሄ ከእኛ መልካምነት የተነሳ አይደለም፣ ከእግዚአብሔር ከበጎ ስጦታ የተነሳ ነው። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። ለእግዚአብሔር መታዘዛችን ለሌሎች የምንገልጽበት መንገድ ስለሆነ ለእግዚአብሔር መታዘዛችን ለሌሎች የምንገልጽበት ነው። አስራትን በመክፈል የእግዚአብሔር መታዘዛችን ነው። ለእግዚአብሔር ደግሞ መታዘዛችን ለሌሎች ደግሞ እንገልጻለን። ሌሎች ያውቃሉ ማለት ነው። እግዚአብሔር ጸጋውን ያብዛል። እሺ አስራት በአዲስ ኪዳን ቶሎ ብዬ እላለሁ። አስራት በአዲስ ኪዳን ላይ ምንድን ነው? ማቴዎስ 23 ላይ ማመን ትችላላችሁ። ማቴዎስ 23 ሉቃስ 11:42 ላይ ልታነቡ ትችላላችሁ። እነዚህ ፈሪሳውያን ሰዱቃውያን አስራት ያወጣሉ፣ በደንብ አስራት ያወጣሉና ኢየሱስ ክርስቶስ በአስተምሮ ላይ ቀርጿል። ይሄን አስራት ፈሪሳውያን አስራት ታወጣላችሁ አላቸው። አስራት ሲያወጡ ደግሞ በጣም አስራት ያወጣሉ። አስራት ያወጣሉ ከአዝሙድ፣ ከእንስላል፣ ከከብት፣ ከተለያዩ ነገሮች ከጥቃቅን ነገሮች አስራት ያወጣሉ። ግን አስራትን እያወጣችሁ ሌላው ታስቀራላችሁ አላቸው። አስራት ታወጣላችሁ። አስራትን የምታወጡት በጽድቅ መንገድ አይደለም፣ በቅድስና መንገድ አይደለም። ሌላው የእግዚአብሔርን ሕግ ትተዋላችሁ አላቸው። ሌላውንም ሳተው የእግዚአብሔርን ሕግንም ሳተው አስራትን አውጡ አላቸው ኢየሱስ ክርስቶስ ለፈሪሳውያን። እኛ ደግሞ ችግሩ ደግሞ አምልኮ እናገለግላለን፣ አስራት ደግሞ ነው። እግዚአብሔር ጸጋውን ያብዛልን። አስራት አሰጣጥ ለማን ነው? አስራትን የምንሰጠው ለእግዚአብሔር አሰጣጥ ነው። ሌላው ደግሞ አማኙ አባል በሆነበት ቤተክርስቲያን በሚገለገልበት ቤተክርስቲያን ነው አስራት መስጠት ያለብን። አንዳንድ ሰዎች ወደ ነቢያቶቹ ወደ ሌላ ቦታ ሄደው አስራት ይሰጣሉ። ይስጡ፣ ችግር የለውም። ግን የሚጠቀሙት የሚገለገሉት እዚህ ነው። እግዚአብሔርን የሚባርከን እዚሁ የምንገለገልበት ቤት ላይ የምንገለገልበት ስፍራ ላይ አስራትን ስንሰጥ ነው የምንባረከው። ብዙ ገንዘብ ችግር አላቸው። ምንም ገንዘብ ችግር የላቸው። ገንዘብ የሚቸገረው እዚህ ይላል። ቤት ኪራይ አምስት ነው። ቤት ኪራይ ከፍል ያሳራሽ ሰማይ ነው የተነሱስ አስቡ እንግዲህ ህንፃውን ጨምሮ ሌላ ህንፃ ራሳቸው እየሰሩ ነው። ስለዚህ አስራትን ሌላ ቦታ የሚሰጡ ሰዎች ስጦታውንም ሌላ ቦታ የሚሰጡ ሰዎች ይዝዙ። በእግዚአብሔር መባረክ ከፈለጋችሁ ይዝዙ። እግዚአብሔር ይባረክ። ቅድሚያ በጽድቅ ኑሮ በመኖር መስጠት አለብን። በጽድቅ ኑሮ ምክንያቱም በጽድቅ ኑሮ እነዚህ ፈሪሳውያን ኢየሱስ ክርስቶስ ኮነናቸው። ኢየሱስ ክርስቶስ በጽድቅ ኑሮ መኖር አለባቸው ማለት። ስለዚህ በጽድቅ ኑሮ እየኖረን ነው አስራት ማምጣት ያለብን። አስራትን ስናመጣ በጽድቅ መንገድ በማጭበርበር በማታለል በውሸት የምናመጣው አስራት አይቀርም። በዚህ በጽድቁ ገንዘብ ላይ አይቀርም። ለዲያቆናቶች አንዱ ጊዜ ተናግሬያቸዋለሁ። ምክንያቱም አስራት የሚመጣው በብዙ አቅጣጫ ስለሆነ ጊዜዎቻችሁ ጸልዩ ብያለሁ። ስለዚህ አስራትን ስታመጡ ውሸት በምናገኘው ገንዘብ አጨበርብረን አታልለን የምናገኘው ገንዘብ ያንን አስራት አናምጣ። እግዚአብሔር አይቀበልም። እሱ ለእናንተ በረከት አይሆንም። ስለዚህ በጽድቅ መንገድ ስንሰራ ነው እግዚአብሔር የሚባርከን። በጽድቅ መንገድ ነው በረከት የሚመጣው። ጽድቅ በሌለው መንገድ ገንዘብ ልናገኝ እንችላለን፣ ግን በረከት አይሆንም። እኛ በማናውቀው መንገድ ይወጣል። ስለዚህ በጽድቅ መንገድ አስራትን አገኝተን ወደ እግዚአብሔር ቤት ማምጣት አለብን። ለሰጪው በሚመቸው መንገድ ይላል። ቤተሰብ ስምምነት ይላል። በቤተሰብ ስምምነት አስራትን መስጠት ያለብን። ባል ከሚስቱ ደብቃ ሚስትም ከባሏ ደብቆ ማምጣት የለበትም። አስራት ባልና ሚስት ተስማምታችሁ አስራትን ማምጣት አለባችሁ። ሁለታችሁ ተስማምታችሁ ይሄ ግልጽነት ስለሚያስፈልግ ባልና ሚስት ተስማምታችሁ እጃችሁን ጭናችሁ ጸልያችሁ ነው አስራትን ወደ እግዚአብሔር ቤት ማምጣት ያለባችሁ። በታማኝነት መስጠት አለብን። ሳንቀንሰው ለእግዚአብሔር መስጠት አለብን። እነዚህ ጥቅሶች አሉና ሁለተኛ ዜና ምዕራፍ 31 ቁጥር 4 እስከ 6 ላይ ያለውን ማንበብ ትችላላችሁ። ከጉድለት ጭምር ነው አስራት መስጠት ያለብን። ተርፎ ሳይሆን ከጉድለታችንም ጭምር አስራት መስጠት አለብን። እሺ፣ የአስራት ትእዛዝ የተሰጡ አራት ዋና ምክንያቶች እነግራለሁ። አራት ዋና ምክንያቶች
አንደኛው ለአምላኩ ለእግዚአብሔር ምን ያህል እንደምንፈራ እንደምንታዘዝ ምን ያህል ታማኞች እንደሆነ ለማሳየት ነው። ምን ያህል እግዚአብሔር እንደምንፈራ ምን ያህል እግዚአብሔር እንደምንታዘዝ ምን ያህል ደግሞ ታማኞች እንደሆነ ለእግዚአብሔር ለሰው ሳይሆን ለእግዚአብሔር ታማኞች እንደሆነ ለማሳየት ነው። አስራት ዘዳግም 14:23 ማንበብ ትችላላችሁ። የምንከፍልበት ምክንያት የእግዚአብሔር ቤት ወይም የአምልኮ አዳራሽ እንዲሰራበት ነህምያ 13:11 ካህናትና ሌዋውያን እንዲጠቀሙበት ድሃው ወላጅ ያጡና መበለቶች መረጃ እንዲሆን ነው። አስራት ለዚህ ለዋና ነገሮች ሌላው ደግሞ መንፈሳዊ ነገሮች የሚሰሩበት ነው። መንፈሳዊ ነገሮች ለምሳሌ ኮንፈረንስ የተለያዩ ፕሮግራሞች ሁሉ የሚወጡበት አስራት ገንዘብ ነው። ምክንያቱም ለሚመጣ ሁሉ ገንዘብ ይሰጣልና ስለዚህ አስራት ለነዚህ ሁሉ ጉዳይ ወሳኝ ስለሆነ በነዚህ ዋና ዋና ጉዳዮች አስራትን እናወጣለን ማለት ነው። ስለዚህ አሁን ሌዋውያን ያለ የነበሩ ሌዋውያኖች በብሉይ ኪዳን የነበሩ ሌዋውያኖች ከአስራት ገንዘብ ነው። መበለቶች፣ ወላጅ ያጡ ልጆች ሁሉ ካህናቶች ከአስራት ገንዘብ ነው አውጥቶ የሚሰጣቸው። ስለዚህ በዚሁ በአዲስ ኪዳን ላይ ደግሞ በአስራቱ ገንዘብ ነው የተለያዩ ነገሮች መደረጉ። አገልጋይ ሲጠራ፣ አደራጅ ሲሰራ፣ ለወንጌላውያን ለፓስተሮች ገንዘብ ሲከፈል ሁሉ ከአስራቱ ገንዘብ ስለሆነ ስለዚህ ለነዚህ ጉዳይ አስራት እናወጣለን ማለት ነው። አስራት አለመክፈል የሚያመጣው አደጋውን እናያለን። እሺ ሚልክያስ 3:8-9 እናነባለን። እስቲ ሚልክያስ 3:8-9 ሰው እግዚአብሔርን ይሰርቃልን? እናንተ ግን ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቀን በምንድር ነው ብላችኋል። በአስራትና በበኩራት ነው። ሰው እግዚአብሔርን ይሰርቃልን? እናንተ ግን ማንን ሰርቃችኋል? እኔን ሰርቃችኋል። የሰረቀ ሰው ምንድን ነው የሚባለው? ምንድን ነው የሚባለው? ሌባ ነው። የሰረቀ ሰው ሌባ ነው የሚባለው። ሌላ ስም አለው? ሌላ ስም አለው? ሌላ ስም የለውም። የሰረቀ ሰው ሌባ ነው የሚባለው። ምንን የሰረቀ? አስራትን የሰረቀ ሰው ሌባ ነው የሚባለው። ስለዚህ መሪ ቢሆን፣ ወንጌላዊ ቢሆን፣ ዲያቆን ቢሆን፣ ማንም ቢሆን አስራትን እየሰረቀ ሰው አስራትን ለራሱ ያስቀራ ሰው ምንድን ነው? ሌባ። ሌባ ደግሞ የእግዚአብሔር መንግስት ይወርሳል? እግዚአብሔር ሰጠው ያብሳል። ስለዚህ ዛሬ ከስርቆት ይወጣል። እኔን ሰርቃችሁኛል አላቸው። አስራትን ባለመክፈል ሌባ ነው የሚያስብለን። ከተማ ላይ ሌባ ሲያሳ ያላችሁ አይደል? ታውቃላችሁ? ሌባ ይላሉ ሰዎች። ከዛ በኋላ ማንም ህፃንን ተነስቶ ምን ያደርገዋል? ምን መፍትሄ ነው ሌባ ሰዎች አዋራም አንስቶ ይበትናሉ፣ የተለያዩ ነገሮች ያደርጋሉ። ሌባ ማለት ነው። ስለዚህ ሌቦች ከሆነ በዚህ ሀገር ቤት ላይ የተለያዩ ነገሮችን ጠይቀን የማግኘት መብት የለንም ማለት ነው። ብንታመም ብንቸገር የተለያየ ነገሮች ሲደርስብን እባክህ እርዳን ማለት አንችልም ማለት ነው። መብት የለንም። እግዚአብሔር እንደው በጸጋው ቸር አምላክ ስለሆነ በጸጋው አልሆነ እንጂ እስቲ እግዚአብሔር ቸር ነው በሉ። እስቲ አማኝ እግዚአብሔር ደግ ነው በሉ። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር መልካም ስለሆነ በእግዚአብሔር መልካምነት ነው የምንኖረው። እግዚአብሔር እንደ እኛ ቢሆን ኖሮ እንደ አመፃችን እንደ ኃጢአታችን ቢከፍል ኖሮ አንሆንም። እግዚአብሔር ደግ ነው። አማኝ ተናገሩት እስቲ እግዚአብሔር ደግ ነው በሉ። እግዚአብሔር ቸር ነው በሉ። እስቲ ለኔ በሉት እግዚአብሔር መልካም ነው በሉ። ሁለተኛው እርጉማኖች ናቸው። እርጉማኖች አደጋው ማለት ነው። እርጉም አለ። በጣም ከባድ መስማት ማልፈልገው ነገር አለ በኢትዮጵያ ላይ እና የድሃ የባሪያ የእርጉም ከባድ ናቸው። እግዚአብሔር ከድሃነት እግዚአብሔር ኢትዮጵያ ያወጣል። ታምናላችሁ? እግዚአብሔር ያወጣል። ቅርብ ጊዜ እግዚአብሔር ያወጣል። ረዥም ዘመን ረዥም ዓመት ሳይሆን እግዚአብሔር ከድሃ
የሚባለው ነገር እግዚአብሔር ከውዳን ያወጣል። እግዚአብሔር ስሙ ለዘላለም ብሩክ ይሁን። ከባድ ቃል ነው። ይሄ ከባድ ቃል ነው። የእርኩም እግዚአብሔር ነው ያለው። ምንም ሊነት የሌለው ምንም ከእግዚአብሔር ዘንድ የማይገኝ ይሄ አስራትን ባለመክፈል የሚያመጣው ከባድ እንትን ነው። ሌላው በረከት ማጣት። ምንም በረከት አናገኝም። በረከት የሚባለው ነገር አስራት ካልከፈለ ምንም በረከት የሚባለው ነገር አናገኝም ወገኖች። አስራትን ካልከፈለ በረከት የሚባለው ነገር በቤታችን በቦታችን ጠባቂ። ስለዚህ ጥቂቷን ነገር እንኳን ትንሿን ነገር ለእግዚአብሔር ባለመክፈላችን ምክንያት በረከት አጥተናል። ስለዚህ ከዛሬ በኋላ አስራታችን በታማኝነት እንከፍላለን። እግዚአብሔር በረከቱን ያዝልናል። እግዚአብሔር በረከቱን ያዝልናል። እስቲ እግዚአብሔር በረከቱን ያዛል በሉ። ስለዚህ ዛሬ ከስጥረት ይወጣል ልባችን። ሁላችንም ከሌብነት ይወጣል። የእግዚአብሔርን ለእግዚአብሔር እንሰጣለን። የእግዚአብሔርን ለእግዚአብሔር እናስረክባለን። መክፈል ነው መስጠት አይደለም። አስራትን እንከፍላለን። እስቲ በትግራይ የምትኖሩ ሰው በግራታችሁ የምትኖሩ ሰው አንድ ወር ካለፋችሁ ባለቤቱ ዝም ይላል። ዝም ይላል። ውጣ ነው ከቤተ ውጣ ነው። ትምህርት ቤት ልጆች ግፊያስ ካልከፈለን መጀመሪያ እንትን ይጻፋል። ከዛ በኋላ ልጁ ምን ይሆናል? ከዛ በላይ ነው እግዚአብሔር ከኛ አስራት የሚፈቅደው። ያን ያህል ነው ማየት ያለብን። ቤት ኪራይ ካልከፈለን መኖር አንችልም። ልጆቻችን ማስተማር አንችልም። ስለዚህ አስራት የእግዚአብሔር ነው። ለእግዚአብሔር እንከፍላለን፣ ለእግዚአብሔር እንሰጣለን። እግዚአብሔር ይህን ደግሞ ከኛ ይፈልጋል። ይፈልጋል። ከባድ ነው። ሰርቃችሁ ነው ለምን ተካላም ነገር ለተካላም እግዚአብሔር ነው ነው ሰርቃችሁ እንዳንዴ ለሞች ናችሁ ሰርቃችሁ ለእግዚአብሔር ቃል ለትእዛዙ ትልቅ ቦታ መስጠት አለብን። እንደ ቀላል ነገር ማየት የለብን። እንደ ቀላል ነገር መመልከት የለብን። ለምሳሌ አስራት አንዳንድ ሰዎች አሁን ሱቅ የሚነግዱ ሰዎች አስራትን እንዴት ማውጣት ይችላሉ ማለት ይችላላችሁ። ልብስ ቤት ያላችሁ ከተለያየ ነገር ያላችሁ በሳምንት ሊሆን ይችላል፣ በወር ሊሆን ይችላል፣ በሁለት ወር ሊሆን ይችላል። ውስጣችሁ ያመነው ያገኘሁት ትርፍ ይህንን ያክል ሊሆን ይችላል ብላችሁ ውስጣችሁ ሀሳብ ብላችሁ መስጠት ይችላል። መንግስት ተወስተኛ ያሆናችሁ ወይ እንደጋ በወር የማይከፈላችሁ ሰዎች በተለያየ አስራቱ ምን ያህል እንደሆነ የማይታወቃችሁ ሰዎች ውስጣችሁን ጠይቃችሁ አሳምናችሁ ይህን ያህል ሊሆን ይችላል ብላችሁ አጠራቅማችሁ ለእግዚአብሔር አምጡ። እግዚአብሔር ይባርከናል። ደግሞ ደመወዝተኞች የሆነ ከመንግስት ከየትኛው አቅጣጫ በየወሩ የምንፈርድ ሰዎች ስራ የሰጠን እግዚአብሔር እኮ ከእኛ ጋር የተማሩ ስራ ያላገኙ የሉ ወይ? እስቲ ከክፍለ ሀገር የመጣችሁ ስራ ያገኛችሁ እስቲ ክፍለ ሀገር ልጆች ሁላችሁ ብሎ የክፍለ ሀገር ልጅ ለማታ ክፍለ ሀገር ከክፍለ ሀገር መጣችሁ እግዚአብሔር በአዲስ አበባ ምድር ላይ ስራ ሰጣችሁ። መንግስት ሰራተኛ አድርጋችሁ ከእናንተ ጋር እየተወለዱ ከኔ ጋር እየተወለዱ ባለፈው ሮብ ላይ ብያለሁ። አዲስ አበባ መኖሪያ እግዚአብሔር ያመሰግናል። በአዲስ አበባ መኖሪያ እግዚአብሔር ያመሰግናል። ሌላ ቀላል ሊመስል ይችላል። ሌላ ቀላል ነው። በአዲስ አበባ መኖሪያ እግዚአብሔር ያመሰግናል። እዛ የቀሩ አሉ። እዛው እስከ ዛሬም ድረስ እዛው አሁን የቆፈሩ ወደ አንዳንድ ጊዜ ያላስነ በጣም ጎስቁሎ በጣም ችግር ውስጥ ያሉ አሉ አንዳንዶች እና እግዚአብሔር በአዲስ አበባ ምድር ላይ መንግስት ሰራተኛ አድርጓችሁ ስራ ሰጥቷችሁ ለእግዚአብሔር አስራትን አለመክፈል እግዚአብሔር ታስበናል። ከዛሬ በኋላ ሁሉ አስራት እንደምከፍል እግዚአብሔር ስም ለዘላለም ብሩክ ይሁን። ይታስባል። እግዚአብሔር አስተምሮ፣ እግዚአብሔር ሰው አድርጎ፣ እግዚአብሔር ጸጋ ሰጥቶ፣ እግዚአብሔር ቤት ሰጥቶ፣ እግዚአብሔር ስራ ሰጥቶ፣ እግዚአብሔር ደሞዝ ሰጥቶ፣ እግዚአብሔር ጤና ሰጥቶ አንድ ነገር ማለት ነው። አምላካችን ለእግዚአብሔር ይሁን።
አስራት ትእዛዝ ነው። እግዚአብሔር በመጀመሪያ ትእዛዝ ይሰጣል። ከዛ በኋላ ቀጥሎ ደግሞ ተስፋ ይሰጣል። ትእዛዙ ምንድን ነው? እግዚአብሔር ትእዛዝ ይሰጣል፣ ቀጥሎ ተስፋ ይሰጣል። እና እግዚአብሔር በዚህ ቦታ ላይ የሰጠን ትእዛዝ ምንድን ነው? ስለ አስራት የሰጠን ትእዛዝ ምንድን ነው? 7 እና 10 ላይ እስከ 7 ላይ ምንድን ነው ብለው ከአባቶቻችሁ ዘመን ጀምሮ ከአስራት ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሠራዊት ጌታ እግዚአብሔር። በቤተ ውስጥ በምን እንዲሆን አስራቱን ሁሉ ወደ ጎተራዬ አግቡ፣ የሰማይን መስኮት አስራትን ሁሉ ወደ ጎተራዬ አግቡ። እነዚህ ትእዛዝ ናቸው። ፈቀቅ ብላችኋል፣ አስራትን አልጠበቃችሁም፣ ወደ እኔ ተመለሱ አላቸው ይላል የሠራዊት። እዚህ ቦታ ላይ ከ5 ጀምሮ እስከ 12 ድረስ ይላል የሠራዊት ጌታ እግዚአብሔር ያለ 6 ጊዜ ነው ተጠቀሰው። ይላል የሠራዊት ጌታ እግዚአብሔር። ስለዚህ ወደ እኔ ተመለሱ፣ እሱን ከአስራትን ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም፣ ወደ እኔ ተመለሱ፣ እኔም ደግሞ ወደ እናንተ ይመለሳለሁ ይላል። ወደ እኔ ተመለሱ አለ እግዚአብሔር። ወደ እሱ መመለስ በምን እንመለስ? አስራትን በመክፈል የተመለሱ ነው። አስራትን ስንሰጠው ወደ እሱ ይሆናል፣ ወደ ሐሳቡ ወደ ፍቃዱ ተመልሰናል ማለት ነው። አሁን ከፍቃዱ ወጥተን ሌላ ፍቃድ እንድናደርግ አንዱ የመጀመሪያው ፍቃድ አፍርሰናልና የእግዚአብሔር ፍቃድ አፍርሰናል። ስለዚህ አስራትን መክፈል የእግዚአብሔር ፍቃድ ስለሆነ ወደ ፍቃዱ መመለስ። ሌላው አስራትን ወደ ጎተራ አግቡ አለ። ወደ ጎተራ የት ነው? ጎተራ የት ነው? የእግዚአብሔር ቤት ነው ቦታው። ስለዚህ ወደ እግዚአብሔር ጎተራ ወደ እግዚአብሔር ቤት ነው የምናመጣው ማለት ነው። አንዳንድ ጊዜ በአዲስ ኪዳን ላይ አንዳንድ አገልጋዮች አስራት በአዲስ ኪዳን ላይ አልተጻፈም። አዲስ ኪዳን ላይ አስራት የለም ብሎ አስራት ለራሳቸው ይወስዳሉ፣ ለኪሳቸው ይወስዳሉ። አስራት በአዲስ ኪዳን በብሉይ ኪዳን ወደ እግዚአብሔር ጎተራ ነው የሚለው። እናንተ ወደ እግዚአብሔር ጎተራ አሉ። እሱ ያሉ መሪዎች፣ እሱ ያሉ አስራትን የሚቆጣጠሩ ሰዎች አስራት ገንዘብ የተለያየ የትኛው የፈለገው ነገር የተለያየ እነሱ ናቸው። እኛ ግን ወደ እግዚአብሔር ጎተራ ነው የምናመጣው። አይ እነሱ በአገባብ አስራትን ገንዘብ አልተጠቀሙም፣ የሚገባው ነገር አልሰሩም ብለን አስራታችን ወደ ራሳችን መጠቀም የለብንም። አስራታችን ወደ እግዚአብሔር ጎተራ እናገባለን። እግዚአብሔር ወደ ጎተራ አግቡ ስላለ እግዚአብሔር ጸጋው ያብዛል። ተስፋ ሰጠው እግዚአብሔር ደግሞ ይህን ትእዛዝ ከሰጠ በኋላ እግዚአብሔር ተስፋ ሰጠው። ምንድን ነው ተስፋው? ወደ እናንተ ይመለሳለሁ አለ። ሰማይን መስኮት ከፍቼ በረከትን አፈስላችኋለሁ አለ። አፈሳለሁ አለ እግዚአብሔር። ወደ ይመለሳለሁ፣ ወደ እናንተ ይመለሳለሁ አለ እግዚአብሔር። ወደ ራሱ እንዲመለስ የሚፈልግ ሰው አለ? እግዚአብሔር ወደ እኔ እንዲመለስ ይፈልጋል። እግዚአብሔር ወደ ቤቴ እንዲመለስ ይፈልጋል። እግዚአብሔር ወደ ስራዬ፣ ወደ ዓላማዬ፣ ወደ ፍቃዴ እንዲመለስ ይፈልጋል የሚል ሰው አለ? የእኛ መጀመሪያ ወደ እሱ እንድንመለስ ደግሞ ወደ እናንተ እመለሳለሁ፣ ግን መጀመሪያ እናንተ ወደ ተመለሱ፣ ወደ እኔ ተመለሱ አላቸው እግዚአብሔር። ወደ እኔ ተመለሱ፣ እኔም ደግሞ ወደ እናንተ ይመለሳለሁ። እግዚአብሔር ወደ ራሱ ተመልሶለት ያየ ሰው አለ? እግዚአብሔር ወደ ራሱ ተመልሶ ያየ ሰው አለ? እግዚአብሔር ወደ እኔ ተመልሶ እኔ ታማኝ ሆኜ እግዚአብሔር ወደ እኔ ሲመለስ አይቻለሁ። እግዚአብሔር ይመለሳል። አሜን። ስለዚህ ሌላው ምንድን ነው ያለው እግዚአብሔር? የሰማይን መስኮት ባልከፍትላችሁ በረከትንም አትርፌ ባላፈስላችሁ በዚያ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ፈትኑኝ፣ አስራት ከፍላችሁ ፈትኑኝ። የሰማይን መስኮት ከፍቼ በረከትንም ባላፈስላችሁ እግዚአብሔር በረከት ለማፍሰስ ለማፍሰስ ነው የጠብታ ሳይሆን በረከትን ባላፈስላችሁ የሰማይ መስኮት ምራት ከፍቼ እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። እግዚአብሔር ውሸት አያወራም። ሰማይ መስኮት ይከፍታለሁ ያለ ነው። ሰማይ መስኮት ይናይ ነው። ራሴ አጣጣ መስኮት የሰጠው ነገር እግዚአብሔር በረከት ይናገር። በረከት ሲመጣ ደግሞ በአንድ አቅጣጫ አይደለም፣ በአንድ መንገድ አይደለም። እግዚአብሔር በብዙ አቅጣጫ ነው ይባርከናል። በጤና ይባርከናል፣ በሰላም ይባርከናል፣ በገንዘብ ይባርከናል፣ በልጅ ይባርከናል፣ በጸጋ ይባርከናል። እግዚአብሔር ብዙ በሮችን በመክፈት ይባርከናል። እግዚአብሔር ይባርከኛል በሉ። እግዚአብሔር ከትግል ሕይወት ያወጣል።
እግዚአብሔር ከትግል ይወጣል። የሚታገል ሰው እዚህ ባይ መካከል እንዳለ ጌታ መንፈስ ይናገረኛል። እግዚአብሔር ከትግል ላቀቃለሁ። እግዚአብሔር ከትግል ይወጥ ከምትታገል እግዚአብሔር በኢየሱስ ክርስቶስ ዛሬ ያላቀቃል። በኢየሱስ ክርስቶስ የሚያታግልን ከህይወት ላይ የተሰበረ ይሆን ይሰራል። አታላ የሚያታግል ልክ ያዕቆብ ከእግዚአብሔር ጋር እንደታገለ የሚያታግል ይሆን በኢየሱስ ክርስቶስ ስም ከህይወት ላይ የተሰበረ ይሆን። እግዚአብሔር ሆይ ይህንን በኢየሱስ ክርስቶስ ስም ነፍስ ነፃ አውጣው። አሜን ይባላል። ነፃ አውጣው። እግዚአብሔር ነፍስን በኢየሱስ ክርስቶስ ስም ከዚህ ከትግል ህይወት ውስጥ ያላቅቅ። አሜን ካልኩ ሆኗል። አሜን ካልሽ በኢየሱስ ስም ተፈጽሟል። እግዚአብሔር ከሚያታግል ህይወት ያላቅቃል። ሰማይን በጽዮን ይከፍታል አለ። ስለዚህ ሰማይ የተዘጋብን አስራትን ባለመክፈት ምክንያት ሰማይ ይሆናል ማለት ነው። በረከት እንዳይመጣ በረከት በእኛ ላይ እንዳይመጣ። ስለዚህ ከዚህ የተነሳ የትግል ኑሮ ነው የምንኖረው። አንለወጥ ያለ ኑሮ፣ አንታይ ያለ ኑሮ። እግዚአብሔር ዛሬ ነፃ ያወጣናል። እስቲ ነፃ ያወጣኛል በሉ። እየጨረስኩ ነው። አስራትን የመስጠት በረከት፣ አስራትን የመክፈል በረከት፣ አስራትን በታማኝነት የሚሰጥ ሰው እግዚአብሔር ይባርካል። ማን ይባርካል? ማነው የሚባርከው? ምንድነው በረከቱ ስል ይላል የሰራዊት ጌታ እግዚአብሔር ካለ በኋላ ስለ እናንተ ነቀሱን ይገሥጻሉ አለ። ምን ይገሥጻሉ? ነቀሱን ነቀሳላቸው አለ። ውስጥ የሚበላ ነቀስ ውስጥ የሚበላ እንትን ነው። የፍሬውን ውስጡን ይበላል። ዋናው ነቀስ የበላውን ዘር ብዘሩ አይበልም። ነቀሱን ይገሥጻሉ አለ እግዚአብሔር። ነቀሱን ይገሥጻል። በረከታችን የሚበላ ነቀስ እግዚአብሔር ይከለክላል ማለት ነው። በረከታችን የሚበላ ክፉ በሽታ የተለያዩ ነገሮችን እግዚአብሔር ምን ያደርጋል? እስቲ ይገሥጻል ነው። ደሞዝ በእጅ ላይ እንዳይታይ የሚያደርገው በረከትን የሚከለክለው ነቀሱን በረከታችን የሚበላው ነገር እግዚአብሔር ይገሥጻል አለ። ይገሥጻል ካለ እግዚአብሔር ይገሥጻል። እስቲ እግዚአብሔር ይገሥጻል ነው። በረከት ሞልቶ ይተረፈ ትንሽ በረከት ሳይሆን እግዚአብሔር ብዙ በረከት ያርሳል ማለት ነው። ብዙ በረከት ሞልቶ ይተረፈረፋል። ከዛስ ሶስተኛ በረከትን ሊበሉ የሚመጡ ጠላቶቹን እግዚአብሔር ይከለክላል ወይም ይገሥጻል። ቅድም እንዳልኩት ማለት ነው። ይህ በረከታችን ሊበሉ የሚመጡ ጠላቶቹን የተለያዩ ነገሮችን እግዚአብሔር ይገሥጻል ማለት ነው። ሌላው ደግሞ በውጭ ባሉ ዘንድ እንመሰገናለን። በውጭ ባሉ ሰዎች ዘንድ እንመሰገናለን። እዚህ ታች ላይ 12 ላይ የተድላ ምድር ትሆናላችሁ፣ አሕዛብ ሁሉ ብፁዓን ብለው ይጠሯቸዋል ይላል የሰራዊት ጌታ። ማን? አሕዛብ የተድላ ምድር ይሆናል አለ እግዚአብሔር። መጀመሪያ ተድላ ምድር የተትረፈረፈ ይሆን ብዙ በረከት። ከዛ አሕዛቦች በእናንተ አጠገብ ያሉ በእናንተ ዙሪያ ያሉ ብፁዓን ናችሁ ይሏቸዋል። ሌሎቹ እንቀራለን አይደል? በበረከት ሌሎቹ አንቀራም ማለት መቅራት ማለት ይሄ አሁን ሰዎች አሉ ሲያም እንቀራለን። ለምንድን ነው የኛ ሰዎች ናቸው? ለምንድን ነው ያለው? አሁን የተሻለ ሰው ያለው የተሻለ ስራ ቦታ ያለው ማን ነው? አሕዛቦች አሉ። ወይ እግዚአብሔር ቃል አሕዛቦች ብፁዓን ናቸው፣ እግዚአብሔር የባረካቸው ናቸው፣ እግዚአብሔር የረዳቸው ናቸው፣ እግዚአብሔር ከነሱ ጋር አለ ይላቸዋል። በእነሱ ትመሰገናላችሁ፣ በአሕዛብ ትመሰገናላችሁ፣ በአሕዛብ ትጠራላችሁ አላቸው ጌታ። የእግዚአብሔር ስም ለዘላለም ብሩክ ይሁን። ከዚህ በኋላ ውጭ ያሉት ሌሎች አሕዛቦች እግዚአብሔር ረድቷቸዋል፣ እግዚአብሔር ረድተዋል፣ እግዚአብሔር አግዘዋል ይላል። በምንድን ነው ማለት የሚችሉት? እኛ በታማኝነት አስራታችን ወደ እግዚአብሔር ቤት ስናመጣ እግዚአብሔር ይባርካል። በሮቻችን ይቆማል።